ሰራተኛዋ እኮ አንቺ ነው መስዩ አደይታለች። ይነገራል አይነገር። እሺ ባለ ስንት ነች? ባለ ስንት ታዝ? 2 ዲጂት ነች። ልጅ ወይ ዘከለ አክሽን ኢንፊታሊዮ ፍለሽት አሁን ዛሬ የልጁ ልደት ነው። ሃፒ በርዝዴይ ልጅዬ ያብዬ የኛ ቀበጥ ሃፒ በርዝዴይ ለውራስቲ ዘመርኳይ ነው መልካም እንግዲህ ልደት ካሜራ ጋይ ዳይሬክተር እና ጋይስ ዛሬ የኬክ ልደት ነው እና ቀስቴ ደግሞ ኬክ ገዝቶ እንዲመጣ ልከነዋል። ሶ እንጀምራለን ማለት እስከ መጨረሻው ሰብስክራይብ አድርጉ። ባያቸው እስኪ ባንቻ እንወዳቸዋለን። ቤተክርስቲያን እንደወረደች ነው ያመጣውላችሁ። ያው እንደዚህ ሄደን እንገኛለን። እዚህ ፊት ለፊታችን አለ ማለት ነው። አብረን ገብተን እናየዋለን ማለት ነው። መልካም እና ጋይሶች ቀስቴም ደርሻለሁ ብሎኝ የጠበኩት ነበር። አየሁት ይኸው እዛ ጋር እየተንከራተተ ነው። ቆይ አዙሬ ላሳያችሁ ካሜራውን። ኧረ እባክህ እሷስ እዛው ነው ያለችው? ውስጥ ነች። እሱማ እናት መጣው ነው ወይስ እንዴት ነው ያሰብኩት? አይ እንግባና እስኪ ቼክ እናደርገዋለን አይሻልም? በቃ እኔና እስቲ ዘ ፌመስ ጋይ ኢን ዘ ቢልዲንግ ፈጣሪ ይመስገን ይላል። ትዝ ይልሻል ድሮ ማለት ነው ጋይስ። በዚህ አጋጣሚ ልንገራችሁ እሺ፣ ያዛን ቁም ነገር ኬክ እኔና ቀስቴ የምንተዋወቀው የዛሬ 2011 መጨረሻ ላይ የምንተዋወቀውና የዛኔ ብሔራዊ ቲያትር እየተማርን እስከ ፒያሳ በእግራችን ነበር የምንሄደውና ለዛውም ክረምት ነው በዝናብ እሱን አስተውሳለሁ። ችግር የለውም የችግር ወሬ አታውራም። አልፏል አሁን ችግር የለውም። ብቻ በእግራችን እየሄድን ምን እንባባል ነበር? ሁለታችንም ፊልም ሰርተን ፖስተራችን ፒያሳ ተሰቅሎ ከፒያሳ እንወጣለን። ዘና አሁን እንግዲህ ብሩንም ጨምረን ብንምኝ ቆንጆ ነበረ። እግዚአብሔር ይመስገንና በሰው ልደት ይሄን ሁሉ ወራት ግን አንድ ጓደኛችን አለችና እንግዲህ ያው እሷ ጋር እየደረስን ነው። አሁን ገብተን ሰርፕራይዝ እናደርጋታለን። ሊዱን በየ ሰላም ነው እንዴት ናችሁ? እንግዲህ እስቲ አልተቻለም ብላችሁ ወግንበል አጣጣፍሬ ደርሰናል ጋይስ። ቤት ልንገባ ነው። ማዚ እንደብቀዋል ኪችን እንደብቀዋል ይብላን ሰው ካላስቀምጠው ያሰባል ይወጣል። ለማን ነው ትነግራት? ፍሪጁ አይዘጋም። አንዱ ወጥቶ እንዳይበለው ነው አገኘው ብሎ እኛ ሰርፕራይዝ አደረገን ብለን ጭራሽ እንዳንገረጣ አመሰግናለሁ። ዛሬ ስልኳ እንዳለ ቢዚ ነው። አንተ በመከራ ነው የራሱ የደወልኩላት። እሺ በመከራ ማረም በል ስንት የደወልኩ ነው። መስመር ትይዛለህ። በዚህ ቀን ስራ ነው ያለው። ጥሩ ነው ስራ የስራ ፍቅር የስራ ዘመን ፍቅር ግን መስተንግዶ ላይ ያለሽ አቋም ሰራተኛዋ እኮ አንቺ ነው መስዩ አደይታለች። አሃ ኪንጓችን እና አሁን የሆነ ቦታ እንሂድና እንዲህ ምንድን ነው አልተገናኛችሁም? በጣም ነው የምንወድሽ። ያው ትንሽ ብትቀልጪ እኔ በጣም ነው የምወድሽ የኔ ቆንጆ። የኔ እንኳን ተወደድሽ። ስንት ዓመት አለ?
ይነገር አይነገር? እሺ ባለ ስንት ነች? ባለ ስንት ሀዝብ? 2 ዲጂት ነች። ባለ 2 ነው። እሱን እርግጠኛ ነኝ። ከዚህ አይነገርም። በቃ ይመችሽ ሊዱዬ። ምን አድርግ ነው የምትለው? እሺ ናሻውን ሊዱ ሃፒ በርዝዴይ ሊዱ ሃፒ በርዝዴይ ብለናል። የዋጥከውን ዲያስፖራ ትፈውና ኦኬ ካም ኦን አክሽን ሬዲ ሳውንድ ሮልና ጀመሪ ሃፒ በርዝዴይ ሊዱ እንኳን ተወለድሽልን። ቀሪ ዘመንሽን ኑሪበት። ምን አርጊ ነው የሚላት ልጅ እንዲህ ስትል ራቀ እንትን እኮ ሰፍቶ እኮ አቤት በእውነት አንተ ምንድን ነው ግብዳ ናቸው እንደዚህ ለሆሳስና አትለውስስ አይ ወደ ገደለው ሊዱዬ እንኳን ተወለድሽልን። መልካም ልደት ብለናል። ቀሪ ዘመንሽ የተባረከ እንዲህ እኮ ስትይ ጨዋ ነው መስሎህ። አቤት እቺስ ታለች ወይ መድኃኒዓለም ና በቃ እና እዚህ ጋር እንትን ባለ ነው እና ጊዜ አድርገን አረጋለሁ። ክፈተው በእናትህ እኛ እዚሁ በልተ ነው አጫውተ ነው እንሂድ። ያምራል እንትን እናድርገው። የምር የተረፈውን እንቁረስለት። የትኛው ድርሻችንን ሽንኩርት የሚለው ኧረ ቀስ አድርቀናል። የሽንኩርት እባክህ ፍሪጅ ውስጥ ነበር። አንተ እዚህ ጋር ምን ሽንኩርቱ ራሱ ፍሪጅ ውስጥ ነበረ። ማርያምን ከሽንኩርታችን የሽንኩርት ኦኬ አንተ ያዘር ልክፈተው። ኬኩን ለማየት የቸኮልኩት እኔ ምርጫ ላይ እንዴት ነው? እስኪ ምርጫ ላይ በቃ ሁለተኛም አለው አጽፈሻ እንደ ጭራሽ አይ ቀስቲ ሰዓት እኮ ነሽ። ኧረ ቀስቲ አለበት እኮ ነው እንዴ? ኧረ ነገር እንዳይወድቅ አውጪው ወደቀ። አንተ ካርቶኑ ነው እንዴ ትልቅ? ኧረ መድኃኒዓለም ቀስ ላሳውን ልሳቸው ያመጣችሁ ይላልቺ ነገር በእናትህ ኧረ ተስቀኝ ቤት ነው የምንሄደው ታዲያ? አዎ ና ኖርማል ነው። ኧረ ጥለነው ደግሞ በቃ የለም አላወቀች አታውቅም። እሺ በዛ አስፈተን ጀለስ ጀመረ አስፈቶ ነው ዞር ነው አልሰማችሁም ና ባኪል ወዳጄ አለ በል ኬኩ ሲደርቅ ቃልቶ እንትና ግን እንዳይጮህብን በእናትህ ስፒድ እንዳይጮህ። ማን ነበር ፋስት ለነገሩ ልደታ እንዴ ችግር የለም። ውድ የዩቲዩብ ቤተሰቦቻችን ዛሬ እንግዲህ ያው አይታን ከሆነ በቃ ተበልተናል፣ ግን ያየችን አልመሰለንም እና ካልሆነም እኛ ጊሊያድ አይቶናል አይተናልሽ ብሎ ያየችን ይመስለኛል አይደለ? እስኪ እንደታለፈ በኋላ ካየችንም እሷ ራስ በተይን ራሱ መተወን ነው። ካየችንም ተውንልን እንግዲህ ያዊታ ግን አይተናል። ኮሜንት ላይ ንገሪ
እና ጋይሶች ሰብስክራይብ ግን ያረጋል። ዋናው ቁም ነገር ምንድነው? ሰብስክራይብ ያረጋል። ራሱ ደውልሽ ምን አለች? ኧረ መጣው ወደ ቤት እየልኩ ነው አለች። ያቻት እኮ ያቢታ ሄደች። አንድ ያልሰራነው ሲና አለ። ነኔ 81 ላይ አለ። ችግር የለውም ብሏል። ነይ ያቢታ በለሽ አታነሽ። ችግር የለውም ብሎኛል። ላይ ችግር አለ። ያቢታ አረ ይኸውልሽ አየር እየዘጋብን ነው። በእናትሽ እንስራሽ። አንቺ ነይ ከተባልሽ አንቺ ነይ ካልተባልሽ አትመጭም እንዴ? ነይ ሊዘረስ የመጣ ነው ለአንቺ። አንዴ እሺ ዝም በይ ማርያም እጅ እንዳለች ከሆነ ያስጨኛል። አንተ ነህ ደግሞ እንካፈለው ያለው ሳትከፈል ይሻል። እንደዚህ ቹሉ እናት ምንድን ነው ስትሄዳችኋለሁ? ኧረ እባክሽ ግን እኔ ሌላው ተሄዳችሁ መስሎኝ ምናሙሽ ነው ፊትሽ ተደብሮኝ ነው። ኧረ እባክሽ እያለቀሰች ነው። ስሜታዊ ሆነች። የኔ ቆንጆ መልካም ልደት። ስማ ኤሪን ካልጮ ያስጨኛል እንዴ? መልካም ልደት እንብለው። አሁን አንድ እንትን ያለው ምን ችግር አለው? መልካም ምኞትሽን አባቢ በዚህ ረጁ ያው ደሙ እንዳይረጭ አይ ቀለሙ ነው እንጂ አረ ወደ ፀሐዩ ጋር ትመለ በጣም አሪፍ ነው። አረ እንደዚህም ታምራለች። እሺ ምን ተሰማሽ? በእናትሽ ምን ተሰማሽ? የሩጫው ልደት ብለናል። ደስ ብሎኛል። እኔ እንዴት ደብሮኝ ነበር እና ተናድጄ እኮ ነው የመጣሁት። ኧረ እባክሽ ምን በሌላ ነገር ሌላ ሀሳብ ውስጥ ነው። እድሜ ገፋ ብለሽ አይገርምም? አንተ ሰው በልደቷ በቃ ብሩክ ደግሞ ስራ እና ቤት እንኳን ተደስ አስምርበት። ምኗን ይሳምከው? ግንባሯን ሳማት እንዴ? ሳማት። አይ ችግር የለም ፀጉሯን ነው ችግር የለም። ኑ እዚህ በሏትና ኬክ በልታችሁ ትሄዳላችሁ። ትስማማላችሁ? አዎ የጾም ነው እንዴ? የጾም ነው። የምንድን ነው ተፈቷል? ኧረ አንዴ ጀምር እሺ። እኔ እናት ሃፒ በርዝዴይ በሉ እንጂ ልጆች። ሃፒ በርዝዴይ ነይ ጠጋቢ እዚህ ነው። ሃፒ በርዝዴይ ማማ አንቺስ ነይ አትመጪም? ቁረሰው ነው ወይስ? ኧረ ተው ስማ ራሴን እንደምትለይሽ አንተ እንደ ስደተኛ እባክሽ እየጠበቁ ለምን አጓጓኛል? ልጆች ኑ ኬክ ብሉ። ኑ ያዝ አንድ ነው እንጂ እንዴ
በቃ ስደርስ እደውላለሁ። እየመጣሁ ነው ጨርሰናል ማለት እየመጣሁ ነው። ለኔስ እንዴ እንኪ ያዥ ባል ልደታ ይበላም ያለው አንተ ረሳለህ እንዴ ለእሷ ግን ቅድሚያ መስጠት ነበረበት። እውነት ያሳዝናል። ሁሉንም ወሰድሽብኝ እኮ ክሬም ነው አልበላም ነኝ ክሬም አልበላም። እሺ ነይ አይ እየበላሁ ነው። በጣም ነው ደስ የሚለው። ይጣፍጣል። ና ብላ ስማ ጣፋጭ ነኝ ምናምን በስመ ይቻላል። እናንተን እያየሁ እኮ ነው ሳልበላ ከክሬም ነው ማለት ና ካሜራ አስገባ። አረ ያው አስገቢው እሱ ማን ደግሞ ምንድነው የምታጣለው? እዚህ ስንት መከራ ነይ። በቃ እሺ፣ መልካም ልደት። እሺ በቃ ይጻፈው አመቱ የሰላም እንደዚህ ኬክ የምትረጭበት አመት ያርግልሽ። አሜን። በቃ ይርዲዬ ምንም እየመኩሽ አይደለም። ምን ልብሴ ከዛም ተየቀባለ ሳማት ላሳት ነው ሳማት ነው። እንዲህ ክሬም በክሬም ሆነ ወላ ፈላፍ ስማ እንትን በዛኛው ግን ስናፕ የለሽ። ቅረጽልኝ እንዴ ልቅረጽልሽ? በቃኛ አለቀ እኮ ይወርዲ። በቃ እኮ እሺ ያላመንኩሽማ። ይበቃችኋል። የማን ብዙ ነው ግን ፊታችን? የይወርዲ ብዙ ነው አይደለ? የሱ አይደለም። ትቆያለሽ ወይስ ልትሄጂ ነው? ጨርሻለሁ። ማርያም በይ ደፋር ነበር። ቀይ ወፍ ነው። እዚህ ጋር ሸሽታችሁ ነው ካሜራ? አትጠጊኝ ነዲ ይሄን ያለው ቦታ አይመጣም። ኑሺ ታጠባችሁ ውሃ ባይኖር ግን አሁን አስቢ። ውሃ ባይኖር አስቢ። ስማ ቀስቴ በረከ ተበቀና ቀስቴ ለቆጣ ውሃ ስጠኝ እስቲ ቀስቴ ንገናኛ ነቅዳሚ ነው። ፋይናሊ we did it የመጨረሻው ራት እኔ ባለል ተራስ እንደዚህ አልተለከለኩም። በቃ ያው ችግር የለውም። ዋናው ሀሳቡ ነው። ምንድነው በእናትህ የሊዱ ልደት እንደዚህ አልፏል ጋይስ። በቃ ያቺ ማለት ነው ዋለው የለው ማመና ልጅፋበት ጨክነሽ አትጠረፍ ማለት አስቡት ገና ትናላለው እንዴ ስናፍ ላከልሽ አይደል? ነፍሴ ምንድን ኧረ እያወራሽ ነው ቀስቴ? ቻው በቃ ሄድክ? ማርያም ዚንኪ ለምለም ራሷን እያየች ነው ጋይስ። አይ ነይ ውጪ። አንቺ እዛ ስንት ሰርፕራይዝ አልፎሽ እዚህ ፈታ ብለሽ ራስሽን ታያለሽ። ቀና በይ እሺ። አሁን ንገሪያት በቃ እዚሁ ብቻ። ሊዲያ ትቀበያለሽ? እንደዚህ አይነት በርዝዴ ትቀበያለሽ? እግዚአብሔር ይስጥልኝ። አልፈልግም። ሃፒ በርዝዴ ብያታለሁ ጠዋት። በሉ በቃ ሴቶች ዶርም ደግሞ ታየ ተብዬ ሴቶች ዶርም። አይ እኔ አልገባሁም እኮ እጄ ነው የገባው። ያው
እናመሰግናለን። ቴንክ ዩ። ለምን ካናስ 0.5 አድርገህ እንደዚህ ነው? አይ ግንባርሽን እኮ ሰፋ አድርጌ ላስገባው ነው። ይገባል። ይኸው አልገባውም። ጋይስ አይታችኋል። ለቢስ ነው የምነግረው። የታለች ለቢስ ነው የምነግረው አላለች። ተነሽ አሁን አሁን ጮክ ብላችሁ ሃፒ በርዝ ቀዩ አፍ ትላንት የሷ ልደት ነው። ከትላንት ወዲያ የሷ ልደት ሳናከብረው ነገሩ ኬኩን እኮ የተገዛው ለሶስት ሰው ነበር። ሃፒ በርዝዴይ ለምለም ሃፒ በርዝዴይ ከሰከሽኛልሽ ለምለም ብዙ ነገር ልንልሽ ይችላል። ከዛ እኛን አልሰማ ስትሉ እንትራን ላፍናት ሃፒ በርዝዴይ ብለናል። አስገቡ እነዚህ ልጆች ወይ መድኃኒዓለም pretty girl የመጀመሪያ ያልኩት መስክሩ። ኬክ እንዳትበላ ፈልጌ ነው እኔ። አክሽን ኬክ አልወድም ጋይስ፣ ሁሌ ስለምበላ ይዘጋኛል ጋይስ። ሀቢብ እየደወለ ነው። አንቺ እስካሁን በስመ አብ ልትሄዱ ነው? በቃ ልሄድ ነው እኔ። ቻው በቃ ሃፒ በርዝዴይ እንግዲህ እንኳን ተወለድሽ እና ጋይስ እንወዳችኋለን። ሰብስክራይብ እያረጋችሁ ይሄ የናውሌ ዩቲዩብ ቻናል ነው። ሰብስክራይብ እያረጋችሁ ቤተሰብ ሁላችሁም ይመቻችሁ። ያለሽ እዚህኛው ላይ ካያርስ ይላል ቪዲዮ ትቆያለች እና በራሷ ዩቲዩብ ገብታችሁ እንደዚህ ስትዘልና ስትጨፍር ማየት ትችላላችሁ። የእሷም ልደት ትላንትና ነበር በነገራችን ላይ። birthday to you